የወንድ ብልት ቁረጡ ብላ ምትል የወንዶችን ቁረጡ ትላለች። የወንድ ብልት በተገኘበት ቁረጡ ምትል የሴት ብልትን ሳሙ ብላ ምትል እቺ ነች የጌታ እናት። ይኸው መጽሐፍ እኮ ነው የሚያወራው ብራዘር፣ ይኸው መጽሐፍ ነው የሚያወራው። ኢቭን ከሙታን እንኳን ስትነሳ ከሙታን ተነስታለች ብሎ የሚለው ታሪካቸው ማለት ነው፣ ለፍልሰታ የሚናገሩት ማለት ነው። እኛ መቀበል ግዴታችን ከሆነ ንጹህ ያልተሳሳተውን ገድላት የማቅረብ ደግሞ የቤተክርስቲያኑ ኃላፊነት ልክ የኛ መቀበል ግዴታችን እንደሆነ ከ2 ዓመት በፊት ብፁዕ አቡነ አብርሃም ቪዲዮንም ማምጣት ስለምችል ማለት ነው ስህተት እንዳለባቸው በሌላ ቤተ እምነቶችም ደግሞ ሁን ተብለው የታተሙ መጽሐፍት እንዳሉ እዚሁ እኛ ጋርም ሆነው ደግሞ በስህተት ያስገቡ እንዳሉ ከዛ ደግሞ ይሄ ከሊቀ ጳጳሱ ነው የምልህ ከዛ ደግሞ ከመምህራን ደግሞ በጣም ትልልቅ ከሚባሉ መምህራን በግልጽ አምነዋል ስህተት እንዳለበት ሊገኝበት እንደሚችል ውስጡ ላይ ስህተት ሊኖር እንደሚችል አምነዋል። ስለዚህ ካመኑ ቢኪሻ ማስተካከል የማን ኃላፊነት? ምዕመናኑ ብቻ ለምንድን ነው የሚወቀሰው? እኛኑ ብቻ መውቀስ ሳይሆን እኔ አሁን ለምሳሌ አልቀበልም ምናምን አልልም፣ ግን መወቀስ ካለብን እኛ ብቻ አይደለንም መወቀስ ያለብን። ወይስ ጌታ ሲመጣ ነው የሚስተካከለው? ወይም ሚኪ ለምን ሰው ይሰናከላል? ከነ ስህተቱ ተቀበል ማለትም በጣም ይደብራል ሚኪ። አሁን ለምሳሌ አንድ አባት እኔን መቀበል ግዴታ አለብህ ሲል ምናልባት አሁን አንተ ከተናገርካቸው ውስጥ በረከታቸው ይደርብንና ብፁዕ አቡነ አብርሃም የተናገሩት እውነት ለመናገር ከፈለክ ቪዲዮን ማውጣት ከቻላችሁ ማውጣት ይቻላል። ስህተት አለባቸው ነው። አይ እንትን ያደረገው ነገር አለ። ስህተት አለባቸው ሳይሆን ያሉት ስህተት ሊገኝባቸው ይችላል ነው ያሉት። እቺ ዋና መነገጃቸው ነች። ከጳጳሳቱ ጀምሮ እስከ ምዕመኑ ድረስ ሊገኝባቸው ይችላል። አይታችሁት ከሆነ ሁሉም ነጋዴዎች ናቸው፣ ከነ አክሊለ ጀምሮ ሁሉ ማለት ነው። ለምን በሉ አንደኛ እነሱ አንብበው ገድላት ድርሳናት ውስጥ ስህተት አላገኙባቸውም። ስህተት አግኝቶ የነገራቸው በተሐድሶ ውስጥ ያሉ እንደነ መርጌታ እና ሌሎች ወንድሞቻችን ናቸው። ቢያንስ የቤተክርስቲያኒቱ የኦርቶዶክስን ቤተክርስቲያን ጠረኗን የምናውቅ ውሃዋን የጠጣን ቤተክርስቲያኒቱን በሚገባ አንድ ክርስቲያኔ ብሎ የሚል ሰው ሊያቅ በሚገባው መጠንና ልክ እንደየእድሜያችንና እንደየእውቀታችን ልክ የምናቅ ሰዎች ነን። መጽሐፍቶች ውስጥ ያለውን ጉድ ያወጣኑ እያወጡም ያወጡትም አባቶች ማለት ነው። እነሱ ግን አንብበው አሁን ብፁዕ አቡነ አብርሃም አንብበው አንድም ገድል አንብበው ስህተት ነው ብለው አወጥተው ታያውቁም። ሊገኝበት ይችላል ነው የሚሉት። አይ ለምሳሌ እኔ አሁን ይህን የሚባለውን ታምር አንብቤ ወይ ገድል አንብቤ ወይ ድርሳን አንብቤ ስህተት አግኝቼበታለሁ ብለው አያውቁም አይሉም። ለምን? ስለማያነቧቸው። ካነቧቸውም ለጸሎት እንጂ የሚያነቧቸው ስህተት ይገኝባቸዋል ብለው በእግዚአብሔር ቃል መዝነው አንዱንም አላሳውቁም። ይሄንን ስህተት እንዳለበት የነገራቸው ማን ነው? በእውነት እንገራችሁ፣ በተለይ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ የነበሩ አገልጋዮች በተሐድሶ ውስጥ ያለፉ በአንድ በተዘዋዋሪ መንገድ ያለፍንና ያለፉ የነበሩ ያሉ አሁንም ያሉ ወንድሞች ናቸው። እነዚህ መጽሐፍቶች እነዚህ መጽሐፍቶችን ገበና በግልጽ ግልጥርጥ አድርገው ያሳዩት ማለት ነው። አንዱ ይኸው መርጌታ ነው እዚህ ያለው ማለት ነው። እስከ ብፁዓን ሊቃነ ጳጳሳት ድረስ ከሊቃውንቱ ድረስ ጽፎ ያቀረበ ማለት ነው። መጽሐፍቶቹ ከ10 ምናምን ነገር በላይ የተጻፉ መጽሐፍቶቹ ሞጋቾች ናቸው። ብዙዎቻችንም እነዚህን መጽሐፍቶች ውስጥ ችግር እንዳለ የእሱ መጽሐፍቶችና የእሱ መሰል የመሰሉ ወንድሞች መጽሐፍቶች ናቸው። ከዛ እኛም መበርበር ጀመርም ማለት ነው። ስንበረብር አንድ ማለት አሁን ምን አሉ? ይሄንን ሁሉ ላይቭ ላይ እያሳየናቸው ሊገኝባቸው ይችላል እያሉ ብለው የሚሏት ነጠላ ዜማ አለቻቸው። ተገኝቶባቸዋል አይሉ። እኛ ተገኝቶባቸዋል እያልን ገጽ ከምዕራፍ ግዕዝ ከአማርኛ ቁጥር እያሳየን ማተሚያ ቤት ቤት እንደታተመ በስንት ዓመተ ምህረት እንደታተመ በማን እንደታተመ እያሳየናቸው አሁንም ሊገኝባቸው ይችላል የምትል ነጠላ ዜማ ብቻ ነቻለች እንጂ ተገኝቶባቸዋል እናርማቸውም አላሉ። እንደው ብፁዕ አቡነ አብርሃም በወቅቱ ሲናገሩ የሊቃውንት ጉባኤው ስራው ምንድነው ምናምን ነገር ብለው ትንሽ ቆጣ ብለው ሲናገሩ ነበር። የእሳቸው ስራቸው ምንድነው ይጠያየቁ። ግን እንደው መቼስ በዛ ቤት እንዳደገ ከተባለ እነሱ ስራ ምንድነው ብለው የሚለው ማለት ነው። ስለዚህ በእነዚህ መጽሐፍቶች ጉዳይ አደገኛ ነገር ተፈጥሯል። አደገኛ የጦፈ ክርክር፣ ጭቅጭቅ ያዛግባል። ሀሳቡ ነው በሰው ልጅ መረዳት ወይት ፕሮቴክት ለማድረግ እኮ ነው እንጂ እኮ ሴጅ የምጠይቃቸው አባቶች አሉ። ኦኬ ከዚህ ውስጥ እዚሁ መናገር ካለብኝ ልናገር። ዲያቆን ዘማርያም ማለት ነው። ጌታ ምስክሬ በጣም ትልቅ ስራ እየሰራ ያለ ቴሌግራም ላይ ሄጅ የምጨቀጭቀው አንድ አባት አንድ ዲያቆን እሱ ነው። ጌታ በሚያውቀው ማለት ነው። ዩቲዩብ ላይ ያስቀምጣል። ለእኔም በውስጥ መልስ ይመልስልኛል። ለሁሉም መልስ ይመልሳል። እየሄድን እንጨቀጭቀዋለን፣ ይመልስልናል። እኔ እዚህ ላይ እንትን ችግር የለብኝም። ኦኬ ያልተፈቱ የማልቀበላቸው የገድላት ክፍሎች አሉ። ይህንን ቁጭ ብለን መናገር ካለብን አንድ ከርስቲ ከእናትህ ጋር ቁጭ ብለን ደግሞ እንወያያለን። ያው ሲያቋርጠው በራሳችን ዘማርያም ስላለህ ልክ ነው ማለት አይደለም። እዮባ ዘማርያም ስላለህ ዘማርያም ሲመጣ ታወራለህ። ወይ ሲያቋርጠው እኔ
ያልተፈቱ ችግር አለባቸው የሚባለው ነገሮች ገድላት ድርሳናት ውስጥ አግኝቻለሁ ማልቀበላቸው ሲል አቋርጠው ሚኪ አቋርጠው። ሚኪ ያው እንደምታውቁት እነ ሚኪ እነ ዘበነ ምናምን ነገር እነ ዲያቆን ዮርዳኖስ አበበ ምናምን ነገር ገድላት ድርሳናትን እንደዚሁ እንደወረደ ምንም ስህተትም ቢኖርበት ለእኛ አይምሮ ነው እንጂ ብለው የሚሉ ግን መቀበል አለባችሁ ብለው የሚሉ ጎራዎች ናቸው። ሌሎቹ ደግሞ አንብበው የተረዱ ደግሞ ኖ እነዚህን አንቀበልም። አሁን ይሄ ኢዮብ የሚባል ኢዮብ መኮንን የሚባል ወንድም ነው ከእነሱ ጋር አብሮ ቲክቶክ ላይ የሚያገለግል ማለት ነው። ስሙ ማስረጃ ስጠን፣ ማስረጃ ስጠን። ዘማርያም ሰራት ላይ የተጻፈ ነገር ሆኖ በስጠኝ ማስረጃ በተምዘዝ አይደለም አዩብዬ ጥያቄ እኮ ጠየቅኩ። ገድል አንብበህ ስህተት አግኝተህበት ታውቃለህ ወይ? ወደ አባቶች ጋር ወስደው ታውቃለህ? ኧረ በማርያም እሺ ቆይ እኛ ከተናዘዝን አንተ ታዘበኝ አንብበህ ስህተት አግኝተህበት አባቶችን ጠይቀህ ታውቃለህ ወይ አሉ። አዎ አለኝ ብለህ እኮ አንተ ነው የጠቀስከው። ምንድን ነው ያጣመምሽ? አንዴ ቶምዬ አንዴ ይሄን ነገር አልተመቸክ ደግሞ ከኛ ግን ማለት ነው አንተ ብትሰጠን ገድላትና ድርሳናትን አለመቀበልም ምንም ማድረግም ትችላላችሁ ብላ ቤተክርስቲያን ያስተማረችበትን ነገር ካለን ብትነግረ ብትሰጠን ደስ ይላል። እቺን ነገር ማስረጃ በጣም እያዳመጥኩ እኮ ነው። ማስረጃ በጣም እያዳመጥኩ እንዴት እንደሚያሳዝኑ በእውነት በጣም ተረጋግቼ እያዳመጥኩ ስትገባ እያዳመጥኩ ሲገቡ ሌሎቹ ቁጭ ብዬ እያዳመጥኩኝ አይደለ እንድንግባባ አይደለ። እውነት እኔ ዛሬ በደንብ አወኳችሁ። ጌታ ምስክር። አንድ ነገር ፕሊስ ኢዮብ የራስህን ሀሳብ ብቻ አይደለም ፕሊስ በቃ እንደ ቤተሰብ እንተሳሰብ። የሆነ ጽንፍ የተያዘ ነገር አለ ኢዮብ፣ የማልደግፈው ነገር አለ ኢዮብ። በጣም እኔ ስማኝ ኢዮብ፣ ቁም፣ አትውጣ ኢዮብ፣ አትውጣ። እኔን አውራኝ፣ እንደዚህም አድርገህ አትውጣም፣ አትውጣ። እኔን አናግረኝ። ቆይ ኔቨር፣ በተቻለ አቅም ሚውት አድርገህ ስማኝ። ቆይ ችግር የለውም ስማኝ። እኔ ከሁለታችሁም አይደለሁም ብዬ ላ ምናልባት ኖ ኢዮብ በቃ ሚውት አድርገህ አድምጠኝ። ምንድነው እሱ እዚህ ጋር አሁን በቤተ ክርስቲያን ደረጃ ምንድን ነው እየመጣ ያለው የምናየው ነገር አለ። እኔ ደስ የሚለኝ ምዕመን መሆኔ በጣም የሚያስደስተኝ አንድ ነገር አለ። ለምን በቃ የመሀል ዳኛ ነኝ። በጣም አባቶች በጣም የሚያሳዝነው በእውነት እኔ አሁን መካከላቸው ላይ ሳይ አሁን ኢዮብ መኮንን የሚባለውን ወንድም በምን ያህል ጫና እንደተጫኑ አንደኛ ኦርቶዶክሳዊ ወንድም ነው። ሀሳቡን እንኳን ሊያሰርሱት አልፈልጉም እና ሀሳቡን ጠምዝዘውበት እባካችሁ ስሙኝ እያላቸው ሊሰሙት እንኳን አልፈቀዱም። እድል አልሰጡት። በእውነት ማቀሳሰር የሚባል ነገር አይደለም። ለህሊናዬ ማለት ነው። ቢያንስ አንድ ሰው ሀሳቡን ጨርሶ ከዛ ሀሳቡ ላይ ቢሞግቱ ጥሩ ነበር። በጣም ነው የሚያሳዝኑት። የእውነት ተዳደቡ ያለው ሲነቃቀፉ ያለው መምህራን ሲነቃቀፉ ያለው ግን እኛ ምንድነን? ምእመን ነን። ሁለቱንም ግን በአንድ ጆሮ ሰምተን በቤተ ክርስቲያን ውስጥ አለን። እግዚአብሔርም በሚደንቀኝ ሁኔታ ማለት ነው። ለምንድን ነው እሱ ካለን የቤተ ክርስቲያን ፍቅር አንጻር ማንም ስድብ ቢናገር ማንም ነቀፋ ቢናገር እኛ አለን። የተጣሉ አባቶች ታርቀውባት ያለች ቤተ ክርስቲያን ውስጥ ስቆም እኔ አንድ ምስክርነት ልስጠይባ ምንድን ነው እሱ እኔ የኦሮሚያ ክልል ተወላጅ ነኝ፣ በብሔርም ኦሮሞ ነኝ። ነገር ግን ምንድን ነው እሱ በዛን ሰዓት የኦሮሚያ ቤተ ክህነት በተጀመረበት ሰዓት ግን ጆሮ የሰጠሁት ለቤተ ክርስቲያን በቃ መደገፍ የፈለግኩት ቤተክርስቲያን ነው። መስማት የፈለግኩት ቤተክርስቲያን ነው። የተቃወምኩት ግን የኦሮሞን ብሔረሰብ ሆነው ቤተክርስቲያን የሚበድሉትን ሰው ትንተናው ላይ እንመጣበታል። ግራ ገባኝሽ። እንዴት ነው የምንግባባሽ? በጣም አንተ እኮ ከሆነ አንድ ሰው ቤተክርስቲያን ቃል ከሆነ ጄኔራል ቃል ከሆነ ገድል አለመቀበል መብቱ ነው ማለት ነው። ሳስቻለን እዩ መጀመሪያ ምን ብዬሽ ነበረ? እኔ ስልጣኑ የለኝም። ለምሳሌ ጄኔራሊ ባይ ዲፎልት ዝም ብዬ አልቀበልም የማለት ስልጣን የለኝም። ነገር ግን አንድ ሰው ከድህነት አኳያ እኔም ትንተናው ላይ እንመጣበታል። እኔ እኮ ግራ ገባኝሽ። እንዴት ነው የምንግባባሽ? አንተ እኮ ቃል ከሆነ አንድ ሰው ቤተክርስቲያን ቃል ከሆነ ጄኔራል ቃል ከሆነ ገድል አለመቀበል መብቱ ነው ማለት ነው። ሳስቻለኝ እዩ መጀመሪያ ምን ብዬሽ ነበረ? እኔ ስልጣኑ የለኝም። ለምሳሌ ጄኔራሊ ባይ ዲፎልት ዝም ብዬ አልቀበልም የማለት ስልጣን የለኝም። ነገር ግን አንድ ሰው ከድህነት አኳያ እኔም አልቀበላቸው ለምሳሌ ገላቶች አሉ ስል ግን ለምሳሌ የቅዱስ ተክለ ሃይማኖት ገድል ላይ ሙሉን ጄኔራሊ አልቀበልም ማለት አልችልም። ውስጡ ግን ቅድም ተናግረዋል አይደለ? ውስጡ ስህተት ሊኖር ይችላል።
ኦኬ ያችን ስህተት አልቀበልም ስላልኩኝ ከክርስቶስ ህብረት አልወጣም ነው እየተባባልን ያለ ነው። መጀመሪያ ለምንድን ነው ስህተት ሊኖር ይችላል ብለው የሚሉት? ስህተት አለበት። እናንተ እንኳን ባታነቡት፣ ጴንጤን ባታመሰግኑም፣ ተሐድሳውያንን ባታመሰግኑም ስህተትማ ድብና አድርጎ አለበት። አንድ ቦታ ብቻ አይደለም። እያንዳንዱ በማርያም ስም የተጻፈው በኢየሱስ ስም ራሱ እንኳን የተጻፈው ታምረ ኢየሱስ፣ ሌሎቹ መጽሐፍት በሙሉ ስህተት አለባቸው። አንድ አይደለም፣ ሁለት አይደለም። የኮምፒውተር ኤረር አይደለም። የኮምፒውተር አሁን የጽሁፍ ኤረር የሚባል አለ። እንደሱ አይነት ቢሆን በእውነት እናልፋለን። አለበት። አሁን እዚህ ጋር ፈርቶት ነው ኢዮብ የሚናገረው ማለት ነው። ምን ያህል ጫና እንዳደረገበት እዩ። ከድህነት አኳያ እኔም አልቀበላቸው ለምሳሌ ገላቶች አሉ ስል ግን ለምሳሌ የቅዱስ ተክለ ሃይማኖት ገድል ላይ ሙሉን ጄኔራሊ አልቀበልም ማለት አልችልም። ውስጡ ግን ቅድም ተናግረዋል አይደለ? ውስጡ ስህተት ሊኖር ይችላል። ኦኬ ያችን ስህተት አልቀበልም ስላልኩኝ ከክርስቶስ ህብረት አልወጣም ነው እየተባባልን ያለ ነው። መጀመሪያ እኮ ነገሩ ተጠሩ ግራ ገባኝ እኮ ማለት አሁን መግባባትም አልተቻለም፣ ልናብራራም አልተፈቀደም። ጥያቄ ነበረ በነገራችን ላይ ግን አንተ መጀመሪያ ምንድን ያልከኝ አንድ ሰው ገድላትና ድርሳናትን ኦርቶዶክሳዊ የተዋሕዶ ልጅ ገድላትና ድርሳናትን አለመቀበል ይችላል ወይ ብዬ ስጠይቅህ ይችላል ብለኸኝ ነበረ። ባይ ዲፎልት ጄኔራል አልቀበልም ማለት አይችልም ያልከኝ ኖ ወይ ባይ ዲፎልት ዝም ብሎ ከመሬት ተነስቶ ጄኔራል አጠቃሉ ገድላትን ድርሳናትን አልቀበልም ማለት አይችልም። ኦኬ ቅዳሴ ላይ እኮ ስንቀመጥ ከቅዳሴ በኋላ ታምረ ማርያም ሲነበብ አይ ታምሯን ሳትቀበል ዝም ብለህ ሰላም ነኪ ትላለህ እንዴ? ማለት ዝም ብለህ ባይደፍ አትልም። ይሄ በቃ ቤተክርስቲያን ነች። የቅዱሳንን አማራጭ ገድላቸውን ታምናለህ። ነገር ግን ስፔሲፊካሊ የሆነ ገድል አንስተህ አንድ ሰው ተነስቶ በቅዱስ ተክለ ሃይማኖት ገድል አላምንም ማለት አይችልም። ይህችን ፖይንት ያዝልኝ። ተነስቶ በዚህ ገድል አላምንም ማለት ጄኔራሊዝም ብሎ ማለት በቃ በገድላት በታምራት አላምንም ማለት አይችልም። ነገር ግን ውስጡ ባሉት ነገሮች ከ40 ምናምን ቨርስ አንዱ ቨርስ ላይ ከመጽሐፍ ቅዱስ ጋር ኮንትራዲክት የሚያደርግ ካለ ከታሪክ አኳያ ኦኬ ከእድሜ አኳያ ከብዙ ነገር አኳያ ስህተት የሚያደርግ ካለ አይችኛዋ ገድል ከታሪክ አኳያ አልቀበላትም ቢል ከክርስትና ያስወጠዋል እያልከኝ እኮ ነው አንተ። ኦኬ አልቀበልም የሚለው ሞቲቭ የመጣው ጄኔራሊ አይደለም ነው። ሚኪ ተተረዳ። ሚኪ ምንድን ብሎ የሚለው ሚኪና መሰሎቹ ምንድን ብሎ የሚሉት አንዲት ምዕራፍ እንኳን ራሱ የተሳሳተ ከመጽሐፍ ቅዱስ ጋር የሚጋጭ ነገር እንኳን ቢኖር እሱን ተንተርሰ ያን ክፍል አልቀበልም ብለህ ልትል አትችልም። ስህተትም ቢኖርበት ሙሉ በሙሉ የመቀበል ግዴታ አለበት ነው የነ ሚኪና የነ መምህር ዘበነ የሌሎቹ ሙግት ማለት ነው። የነ ዲያቆን ዮርዳኖስ አበበ ሌሎችም በጣም የነ ቀሲስ ድበኩሉ ምናምን ነገር ሙግታቸው ይሄ ነው። የነማነው ታላቁ የሚባሉት በሙሉ ሙግታቸው ኢቨን እነ መምህር ድል በድል አጠቃላይ እንደዚህ የዚህ ዓላማ ያላቸው ሰዎች እኔ እንኳን ለይቻ አውቂያቸዋለሁ ስለሚናገሩ ማለት ነው። የነ አክሊልና ደግሞ የሌሎቹ የነ ጋዲሳ ወይ ምናምን ነገር የነ ልደተ ቃል ምናምን ነገር ደግሞ በውስጡ የተጻፉ እነሱ አንብባዋቸው አይደለም ልብ በሉ እኛ አውጥተን ፊት ለፊት ላይ ስናሰጣቸው አዩ። ሲያዩ ምናሉ ስህተት ካለበት ገድላት ድርሳናትን የመቀበል ግዴታ የለባችሁም። 5ቱን አዕማደ ምስጢርን ከተቀበላችሁ በቂ ነው፣ ኦርቶዶክስ መሆን ትችላላችሁ ብለው አሉ። አይፈለገ መሐመድን ተወሱ ከምንም የለበትም እና መቀበል ትችላላችሁ። 5ቱ አዕማደ ምስጢርን ከተቀበላችሁ ኦርቶዶክስ መሆን ትችላላችሁ አሉ። እኛ ደግሞ የመሬቷን ኦርቶዶክስ የኢትዮጵያ ኦርቶዶክስን እናቃታለን ብለን ስንል በደንብ አስመረን ነው የምናቃት። ማንም እንቶ ፈንቶ ጎረምሳ መጥቶ አቃታለሁ ብሎ ከሚለው ይልቅ እኔ ጴንጤው አቃታለሁ ከዛሬ 25 ዓመት በፊት ስቀድስባት የነበረች ቤተክርስቲያን ስለሆነች ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ እነዚህ ታምራት እዚህ መጽሐፍት አሉ። ለምሳሌ ሃይማኖት አበው ነው፣ ይሄኛው ታምረ ኢየሱስ ነው፣ ይሄኛው ታምረ ማርያም ነው። እነዚህን ሁለት ታምራትን አልቀበልም ማለት አትችልም። ሃይማኖት አበው ላይ እንኳን ስህተት ባይኖረው ማለት ነው አትችልም። እነዚህን ሁለት መጽሐፍቶች አለመቀበል ግዴታ ነው መቀበል። ታምረ ማርያምን ሰው ሳይቀበል የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል መሆን አይችልም። ከመነኛሉ ከቻሉ በመቋሚያ ካልቻሉ በምንም ጀርባን ብለው ያባርሩሃል። አለመቀበል አትችልም። ራሱ መጽሐፉን አለመቀበሉን ሰው የማይቀበል ሰው መጽሐፉን እንደዚህ ብሎ ነው የሚናገረው። ሉክ ቤተክርስቲያኒቱ እኮ ራሱ መጽሐፉን የማይቀበል ሰው መጽሐፉን እና ወይ ደግሞ መጽሐፉን ማለት ነው መጽሐፉን እንደ መጽሐፍ ታምሩን እንደ ታምር የማይቀበል ሰው ምንድን ነው ይሁን ብላ ያለችው ቤተክርስቲያኒቱ? እኛ እንናገርላት እንጂ ዝም ብሎ ቲክቶክ ላይ የሚሯሯጥ ጎረምሳ መጥቶ ኦርቶዶክስን ሊያብራራልኝ ይፈልጋል። ደፋር ሁሉ ማለት ነው። ይኸው ቤተክርስቲያኒቱ ምን ብላ እንደጻፈች ወገኖቼ፣ ወይ አያነቡ ወይ አይሰሙ ወይ አያሰሙ እንደዚህ ብላ ጽፋለች። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው ይላል። የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታውሉ ይላል። እንዳያቋርጡ መስማቱን
አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯም ሰምቶ የሚቻለው ስጋው ደሙን ይቀበል። ስጋው ደሙን ለመቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋው ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ ስጋው ደሙን እንደተቀበለ ይሆንለታል ይደረግልኛል ማለት ቢሰማ ይላል። የእመቤታችን ቃል ኪዳን ታምሯን ልብ በሉ። ይህን መጽሐፍ ማለት ነው። ቃል ኪዳን ታምሯን የሚንቁ ወይ የሚያቃልሉ ወይ አንቀበልም ብለው ያሉ ማለት ነው። የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ወልደ እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ የአብ የባህሪ ልጁ የሆነው ኢየሱስ ክርስቶስ እሱ ሰው መሆኑን ከማመን የወጡ ናቸው። ምን አመለ? ይህን ታምር አልቀበልም ብሎ ማለት ኢየሱስ ሰው አይደለም ብሎ የማለት ያህል ድፍረት ነው እያሉ። ታምሯን አልቀበልም ብለህ ካልክ ኢየሱስ ሰው አይደለም እያልክ ነው እያሉ ነው። የኢየሱስ ሰው መሆንና የዚህ ታምር እውነተኝነት እኩል ነው፣ ቫሊዩ አለው እያሉ። አየው ስኬሉን የቱ ጋር እንደሰቀሉት። ከዛስ እንዲህ አይነቱ ሰው አልቀበልም ብሎ ያለ ሰው ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። ይህን ታምረ ማርያምን የማይቀበል ሰው በቃላቸው ስልጣን በጴጥሮስና በጳውሎስ ፈጽመው የተወገዙ ናቸው። ይህን ታምረ ማርያምን የማያነብ ሰው የማይቀበል ሰው ይህን ታምር ሳትቀበል ኦርቶዶክሳዊ መሆን አችልም። አልቀበልም ብለህ ካልክ ግን በቤተክርስቲያኒቱ የተወገዝክ ነህ። አንደኛስ የተለየ ነህ ማለት የተረገምክ ነህ ናቸው። አባ ሚካኤል አባ ገብርኤል በምንባል በእኛ በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ድረስ ለዘላለሙ በእውነት ይላል ማለት ነው። እናስ የእመቤታችንን በዓሏንም እንደ እሁድ ሰንበት በዓላቶቿን 33 በዓላት አለ እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። ስለዚህ ታምረ ማርያምን ሳትቀበል ኦርቶዶክሳዊ መሆን አትችልም። አክሊለ ሲያምታታ ምን አለ? ኑና ቀመሷት 5 አዕማደ ምስጢርን ካወቃችሁ ገድላት ድርሳናትን ግድ ተቀበሉ ብሎ የሚላችሁ የለም ብሎ እላው ላይ ክብሪት ጫረ ማለት ነው። አሁን እንግዲህ ሲለበልበው ይሙቀው እሳቱ ሲበዛበት ወይ ወደ ኢየሱስ ይመጣል ወይ እዛው ሄዶ ማሩኝ ብሎ ቄደር ይጠመቃል ማለት ነው። የሚያጠምቁት ከሆነ ሎክ በእነዚህ መጽሐፍቶች ውስጥ የተጻፈውን አንድ ስህተት እንኳን ብታገኝበት እሱን አልቀበልም ማለት እንኳን አትችልም። ድፍረት ነው ይሉሃል። እኔ አሁን 111 ታምር የያዘው ነው 111 ታምሩን የያዘው ትልቁ ነው። በዚህ ውስጥ ከ111 ውስጥ የአብርሃም አምላክ ምስክር ነው። 5 ታምር ንጹህ ከተገኘ ሰማይ ከምድር ታርቋል ማለት ነው። እንዳነበበ ሰው ነው የምነግርህ። እጄ ላይ ነው መጽሐፉ ያረጀ ይታይ ከመቆየቱ ብዛት ማለት ነው። ነገሩ አዳዲስ አስመጥቻለሁ። ተመሳሳይ ነው ከማርጀቱ ብዛት እንደዚህ እያነበብኩት ማለት ነው። መግቢያውን ሁሉ እንኳን ጭምር እንደዚህ ነው የምናነበው። ታምረ ማርያምን የሚሆን ገድላት ድርሳናትን ሳትቀበል ኦርቶዶክሳዊ መሆን አትችልም። እውነቱን ስነግርህ እና አሁን በኦርቶዶክስና በቲክቶዶክስ መካከል ወጨጌ የዘመንበረ ቲክቶክ እና ወጨጌ የዘመንበረ ተክለ ሃይማኖት አገራዊ ጦርነት ሊያስነሱ ነው ማለት ነው። ሁለቱ ሲኖዶስ ማለት ይቻላል። ቲክቶክ ላይ ሌላ ሲኖዶስ ተቋቁሟል። ምን የሚል 5 አዕማደ ምስጢር ብቻ ካመንክ ኦርቶዶክሳዊ መሆን ትችላለህ ብሎ የሚል ማለት ነው። እኛ ታዲያ ምንድነው እያልን ያለ ነው? አይ የለም የምድሪቱ ኦርቶዶክስ ምድሪቱ ላይ ያለችዋ በብፁዕ አቡነ ማትያስ የምትመራዋ ኦርቶዶክስ ይህንን መጽሐፍ መቀበል ግዴታው ነው። አንድ ክርስቲያን ኦርቶዶክሳዊ የሆነ ካልሆነስ የተረገመ ነው፣ የተወገዘ የተለየ የተረገመ ነው። ስለዚህ አሁን ይሄ በዚህ መጽሐፍት ውስጥ ከመጽሐፍ ቅዱስ የሚጣላ እልፍ ነው ያለው። እልፍ ስፍር ቁጥር የሌለው እንኳን አምላክን አይደለም እንኳን የአምላክን ባህሪ አይደለም የጌታችን እናት ቅድስት ድንግል ማርያም እንኳን ለባህሪዋ ለምግባሯ የማይመጥን ስንት ነውረኛ ነገር ተጽፏል በእሷ ስም። እንኳን የጌታን በስጋ የወለደች የአምላክ እናት በስጋ የወለደችው ቀርቶ አይደለም አንዲት እንደው የሰው ተራ እንኳን የለም አንዲት ተራ ሴት የማታደርገውን ነገር አድርጋለች፣ አንዲት ተራ ሴት የማታደርገውን ነገር ሰርታለች ተብሎ የተጻፈ በጣም ብዙ ነው። ይኸውላችሁ አንዲት ተራ ሴት የሰው ተራ የለውም ሲጀምር፣ ግን አንዲት ተራ ሴት የምትባላለች አይደል? በቃ አንዲት ተራ ሴት የማታደርገውን የማትናገረውን ተናግራለች፣ የማታደርገውን አድርጋለች። መጽሐፉ ያውራ። እናቱ የወለደችው ካለ መጥቶ ይጠይቃል። ግዕዝ ከአማርኛ እናሳያለን። አይ ይሄኛው ታምረ ማርያም አንተን ያጻፍከው ብለህ ካልክ እኛ ሲጀምር የምናጽፈው የለም። በ1985 ዓመተ ምህረት ነው የታተመው። ሚኒሊክ ትምህርት ቤት ፊት ለፊት ላይ ባለው ንዋየ ቅድሳት መሸጫ ነው የገዛሁት። ከዚህ ውጭ 3 አለኝ፣ እዚህ ጋር 4 ማለት ነው። አንተ ግን አንድ የለህም። ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ፣ አንቺ አንድ የለሽም። እኔ ግን 4 አለኝ። ትልልቁ የቤተ ክርስቲያኒቱ ትልልቁ። አንዱም ጤነኛ አይደለም። የጌታ እናትን እኔ ምን ብትበድላቸው ነው በትውልድ መካከል
እንደዚህ እንድትጠላ አድርገው የጻፉት ነው ብዬ የምለው እንጂ ወዳጅ የሆነ ሰው እንደዚህ አይጽፍም። በእውነት አይምሮ ያለው ሰው እንደዚህ አይጽፍም። የወንድ ብልት ቁረጡ ብላ ምትል የወንዶችን ቁረጡ ትላለች። የወንድ ብልት በተገኘበት ቁረጡ ምትል የሴት ብልትን ሳሙ ብላ ምትል እቺ ነች የጌታ እናት። ይኸው መጽሐፍ እኮ ነው የሚያወራው ብራዘር፣ ይኸው መጽሐፍ ነው የሚያወራው። ኢቭን ከሙታን እንኳን ስትነሳ ከሙታን ተነስታለች ብሎ የሚለው ታሪካቸው ማለት ነው፣ ለፍልሰታ የሚናገሩት ማለት ነው። እሱ እንኳን ስትነሳ ማን ያስነሳት በላቸው? ጌታችን ኢየሱስ ክርስቶስ ይለዋል። ኦኬ ጌታችን ልጇ ኢየሱስ ክርስቶስ ነው ያስነሳት ከሙታን? አዎ። ኦኬ ስለዚህ እሱ ነው ከሙታን ያስነሳትና በእሱ ነው አደል ይሄ ታምር የተደረገው ወደ ስትላቸው? አዎ ይለዋል። ታምሩ ላይ መጥተህ ገጽ 41 ታምር 7 ያው እንግዲህ ስማልኝ ይሄንን ከስጋዋ ያስነሳት ማን ነው ብለን ስትል ራሷን በራሷን ያስነሳችው ጌታ አይደለም ያስነሳት። ታምሮ የተደረገው በእሷ ነው ይላል። ስለ እመቤታችን ስጋ እረፍት ይላል ማለት ስጋ እርገት ለዘላለሙ በእውነት ልመናዋ ክብሯ ያለና ሄደና አምላክን ወለደች በድንጋሌ ስጋ በድንጋሌ ሲጸናች ክብርት እመቤታችን ያደረገችው ታምር ይህ ነው ይላል። ይሄ ቀጥሎ የምታነበው የተደረገው በኢየሱስ ክርስቶስ ሳይሆን በራሷ ነው የተደረገው ይላል። ያደረገችው እንጂ እግዚአብሔር ያደረገው ታምር አይልም። ውሸታቸው ገና ቁጥር 1 ላይ ነው የሚጀምረው። እግዚአብሔር ቢሆን ያደረገው ጌታ ቢሆን ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። እናቱን ቅድስት ድንግል ማርያምን በስጋ ከሙታን አስነሳት ተብሎ ይጻፍ ነበር። ራሱ ታምሮ የተደረገው ማን ይላል? እመቤታችን ያደረገችው ታምር ይሄ ነው ብሎ ይላል። ስለዚህ ራሷን በራሷ ነው ከሙታን ያስነሳቸው ማለት ነው። ለእኛ መጥተው ምን ይነግሩናል? የልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ከሙታን ያስነሳት ይላሉ። መጽሐፉን ስናነበው ራሷ ነች ይህን ታምር ያደረገችው ኢየሱስ አይደለም እያሉ ነው። ያደረገችውና ያደረገው የተለየ ነው። ያው ያደረገችው። ስለዚህ ይሄንን መጽሐፍት አለመቀበል አትችሉም ወንድሞች እናቶች። ገድላት ድርሳናትን ሳትቀበል ኦርቶዶክሳዊ መሆን አትችልም። ታቦትን ሳትቀበል ታቦት የተባለውን ሳትቀበል ኦርቶዶክሳዊ መሆን አትችልም። እና ክሊለ ዝም ብለው ሲዋሹ ነው ትሆና መሆን ትችላላችሁ ሶኬ ምናምን ነገር አለ። እውነቱን ስንነግራችሁ ያው ነው። እውነቱ ልንገር፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ገድላት ድርሳናት ታምራትን ሳትቀበል የማርያምን ጥንተ አብሶ የውርስ ኃጢአት የለባትም ብሎ የሚለውን ትምህርት ሳትቀበል ኦርቶዶክሳዊ መሆን አትችልም። ማርያም የውርስ ኃጢአት አለባት ብለህ ብትል መናፍቅ ብለው ያወግዙሃል። አታማልድም ብለህ ብትል መናፍቅ ብለው ያባርረዋል። የምድሪቱ ኦርቶዶክስ ይችላል። ስለዚህ ሲኖዶሳችሁን ምረጡ።